ሰላም እንዴት ናችሁ? ይህ ለርኒንግ አካዳሚ ነው። ዛሬ ደብሊውኤች ወርዶች የምንላቸውን በእነሱ የሚነሱ ጥያቄዎችና በእነሱ የተጠየቁ ጥያቄዎችስ እንዴት አድርገን መመለስ እንችላለን የሚለውን እናያለን ማለት ነው። እንግዲህ ደብሊውኤች ወርድስ የምንላቸው ደብሊውኤች ቃላቶች የምንላቸው ናቸው። ጥያቄ ለመጠየቅ የምንጠቀምባቸው ማለት ነው። እነሱም እስኪ በዝርዝራቸውን ስናይ ዌር አለ። ዌር ማለት ነው የት ማለት ነው። ስለዚህ የት ስንል አንድን ቦታ የሚያመለክትልን ነው ማለት ነው። ዌን ስንል ደግሞ መቼ ነው፣ ጊዜን ነው። ስለዚህ ከጊዜ ጋር የተያያዙ ነገሮችን በዌን እንጠይቃለን ማለት ነው። ሁ ማለት ማን ነው። ይሄ ማለት ደግሞ ሰው ሁ ማለት ማን ነው፣ ለሰው ማለት ነው እንጠቀምበታለን ማለት ነው። ሁዝ ማለት ደግሞ የማን እንደማለት ነው። የሆነ ንብረት ወይም ደግሞ የሆነ ቤት ወይ የሆነ ነገር ሲኖር የማን ነው ለማለት ሁዝን እንጠቀማለን ማለት ነው። ሁ ማለት ደግሞ ማንን እንደማለት ነው። which ማለት ደግሞ የትኛው ነው ማለት የሆነ ሁለት ወይም ሶስት ነገሮችን ቢቀርቡላችሁና የትኛውን ትመርጣለህ፣ የትኛውን የበለጠ ትመርጣለህ አይነት ጥያቄዎች ሲጠይቁ የምትመልሱበት ማለት ነው። why ማለት ደግሞ ለምንድን ነው፣ ይሄ ደግሞ ምክንያትን የሚጠይቅ ነው። how ማለት ደግሞ እንዴት ማለት ነው። what ማለት ደግሞ ምን ማለት ነው ማለት ነው። ስለዚህ በእነዚህ እናያለን። አብራችሁን ቆዩ። ዌር ማለት ቅድም እንደነገርኳችሁ የት ማለት ነው። ስለዚህ በየት ማለት ቦታን ያመለክታል። በዌር የሚነሱ ጥያቄዎችን እናያለን ማለት ነው። በእነዚያ ጥያቄዎችስ ያሉ መልሶች ምን አይነት ናቸው ይሆናሉ የሚለውን እናያለን ማለት ነው። ስለዚህ አሁን ለምሳሌ ዌር ዩ ቦርን ተብላችሁ ብትጠየቁ ምን ብላችሁ ትመልሳላችሁ? ዌር ዩ ቦርን ሲላችሁ እንግዲህ ምን ማለት ነው? የት ነው የተወለዳችሁ እያላችሁ ነው። ስለዚህ እናንተ አይ ዋዝ ቦርን ብላችሁ የተወለዳችሁበትን ቦታ ታስገባላችሁ ማለት ነው። አይ ዋዝ ቦርን ኢትዮጵያ ብትሉ ለምሳሌ ኢትዮጵያ ነው የተወለድኩት ማለታችሁ ነው። አይ ዋዝ ቦርን ኬንያ ብትሉ ኬንያ ነው የተወለድኩት። አይ ዋዝ ቦርን አረብ ብትሉ አረብ ነው የተወለድኩ እያላችሁ ነው ማለት ነው። ስለዚህ እስኪ እናንተ ዌር ዩ ቦርን ተብላችሁ ተጠየቁ። አይ ዋዝ ቦርን ብላችሁ የተወለዳችሁበትን ቦታ ኮሜንት ቦክሱ ላይ አስቀምጡልን። ሌላኛው ዌር አር ዩ ካም ፍሮም ብትባሉስ ምን ማለት ነው? ዌር አር ዩ ካም ፍሮም ምን ማለት ነው? ከየት ነው የመጣችሁ እንደማለት ነው። ስለዚህ እናንተ አይ ኬም ፍሮም ብላችሁ የመጣችሁበትን ቦታ ታስገባላችሁ ማለት ነው። አይ ኬም ፍሮም አዳማ ብትሉ ከአዳማ ነው የመጣው። አይ ኬም ፍሮም ሐዋሳ ብትሉ ከሐዋሳ ነው የመጣው ትላላችሁ ማለት ነው። ስለዚህ አሁን እናንተ ዌር ዩ ካም ፍሮም ብትባሉ ከየት ነው የመጣችሁ እየተባላችሁ ነው። አይ ኬም ፍሮም ብላችሁ እስኪ የመጣችሁበትን ቦታ ኮሜንት ላይ አስቀምጡልኝ። ሌላ ዌር አር ዩ ጎ ምን ማለት ነው? ወዴት እየሄድክ ነው ወይም ደግሞ ወዴት እየሄድሽ ነው ወይም ደግሞ ወዴት እየሄዳችሁ ነው ተባላችሁ። ስለዚህ ምን ትላላችሁ? ወዴት እየሄዳችሁ ነው ስለተባላችሁ አይ አም ጎይንግ ቱ ብላችሁ እኔ ወደዚህ እየሄድኩ ነው ለማለት አይደለ። አይ አም ጎይንግ ቱ ብላችሁ ስኩል አይ አም ጎይንግ ቱ ስኩል ብትሉ እኔ ወደ ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ቸርች ብትሉ እኔ ወደ ቤተክርስቲያን እየሄድኩ ነው ብላችሁ እየመለሳችሁ ነው ማለት ነው። ሌላኛው እንግዲህ ዌን ነው። ዌን ማለት ነው መቼ ማለት ነው። ስለዚህ በዚህ የሚጠየቃችሁ በርካታ ጥያቄዎች አላችሁ። እናንተ ምን አድርጋችሁ ትመልሳላችሁ ማለት ነው። ስለዚህ ዌን ብትባሉ ለምሳሌ በዌን ጥያቄ እናንሳ። ዌን ዌር ዩ ቦርን ብትባሉ መቼ ነው የተወለዳችሁ ነው። ስለዚህ አይ ዋዝ ቦርን ብላችሁ የተወለዳችሁበትን ቀንና ዓመተ ምህረት ታስገባላችሁ ማለት ነው። ዌን ማለት መቼ ነው። ስለዚህ መቼ ማለት ደግሞ ምን ያመለክታል? ጊዜን ያመለክታል። ስለዚህ አይ ዋዝ ቦርን ብላችሁ ደግሞ አይ ዋዝ ቦርን ብላችሁ የተወለዳችሁበትን ቦታ ታስገባላችሁ። የተወለዳችሁበትን ዓመተ ምህረት ቀንና ወር ታስገባላችሁ ማለት ነው። ሌላኛው እንግዲህ ዋት ነው። ዋት ማለት ምንድነው? በዋት ብዙ ጥያቄዎችን እነሳሉ። ለምሳሌ ዋት ኢዝ ዮር ኔም ብትባሉ ማይ ኔም ኢዝ ትላላችሁ። ዋት ኢዝ ዮር ኔም ተብሎ ነው የተጠየቃችሁ። ወይም ደግሞ አንድ ሰው ዋት ኢዝ ዮር ኔም ብላችሁ ስጠይቁት እሱ ምን ብሎ ይመልስላችኋል ማለት ነው? ማይ ኔም ኢዝ አበበ፣ ማይ ኔም ኢዝ አስቴር፣ የኔ ስም አበበ ነው፣ የኔ ስም አስቴር ነው። ማይ ኔም ኢዝ መሐሌት ብላችሁ የኔ ስም መሐሌት ነው እያለ ይመልስላችኋል ወይም ደግሞ ትመልስላችኋለች ማለት ነው። ሌላ ጊዜ እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። እናመሰግናለን።